ሰላም ለእናንተ ይሁን ውድ ቤተሰቦቼ ጓደኞቼ እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ምስራቅ ነኝ ተመልሼ መጥቻለሁ። አጭር ጸሎት ጸልዬ ወደ ቃሉ እንሂድ። ጌታ ኢየሱስ ይባርካችሁ። እግዚአብሔር አባት ሆይ እናመሰግንሃለን፣ ባርከሃለን፣ ከፍ ከፍ እናደርግሃለን። ስምህ ይባረክ። ማደሪያ ዙፋን ለዘላለም የተባረከ ይሁን። አባት ሆይ ደግሞ ዛሬ ይሄንን ቃል ይዤ ወደ ህዝብ ስመጣ አባት ሆይ አንደበቴን እንድትጠቀም አይኖቼን፣ ጆሮቼን፣ ሐሳቤን፣ ልቤን፣ መንፈሴን እንድትጠቀም በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ዛሬ ደግሞ ይሄንን ቃል ለኔም ለእህቶቼም እንድታስተምረን እንድትገልጥልን አባት ሆይ ደግሞ ይሄ ቃል በልባችን ላይ እንዲቆይ እግዚአብሔር እንድናሰላስለው እግዚአብሔር ሆይ መኖሪያ እንዲሆንልን አባት ሆይ ደግሞ በኢየሱስ ክርስቶስ ስም በቃልህ እንድንኖር በቃልህ እንድንመራ እንድትረዳን በኢየሱስ ስም ጸልያለሁ። እግዚአብሔር መንፈስ ቅዱስ ዛሬ የሚነቀለውን ይንቀል የሚተከለውን ይትከል። የሰማይ አባቴ ያልተከለው ተክል ይነቀላል እንዳለ ኢየሱስ በጌታ በኢየሱስ ስም ዛሬ እግዚአብሔር ያልሆነ ከማናችንም ይነቀል፣ ከአካባቢው ይነቀል፣ ከዚህ አትሞስፌር ይነቀል በጌታ በኢየሱስ ስም። ከኔትወርኩ ላይ ይነቀል፣ ከአገልግሎቴ ላይ ይነቀል፣ ከሶሻል ሚዲያው ላይ ይነቀል በናዝሬቱ በኢየሱስ ስም። ከየትኛውም ከሰዎች ሐሳብ አይምሮ ይነቀል in the name of Jesus Christ of Nazareth። ያንተን ስራ የሚገዳደሩ መናፍስቶች ሁሉ በኢየሱስ ስም አሁን እንዲጠረጉ ጸለይኩኝ። አባት ሆይ በኢየሱስ ስም እኔንም እርዳኝ፣ የሚሰሙትንም በጌታ በኢየሱስ ስም ልባቸው እንዲነካ አባት ሆይ በኢየሱስ ስም ጊዜውን ሰዓቱን ላንተ ሰጠሁት። መንፈስ ቅዱስ በጌታ በኢየሱስ ስም ከኔ ጋር አሁን እርዳኝ፣ አንተ ተናገር in Jesus name አሜን። ክብር ለጌታ ለኢየሱስ ይሁን። እሺ ዛሬ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ነው የምጀምረው። በጌታ በኢየሱስ ስም አነባለሁ። አይሁድም አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። ያው የሚያወራው ስለ መጥምቁ ዮሐንስ ነው ማለት ነው። አይሁድ አንተ ማን ነህ ብለው ይጠይቁት ዘንድ ይላል ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረ፣ አልካደምም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። አሁን ምንድነው ማን ብለው መጡ? ለምንድነው የጠየቁት? አንደኛ ስለሚያጠምቅ ነው። ስለሚያጠምቅ ዝም ብሎ ሰው ሊያጠምቅ አይችልም፣ የሆነ የተላከ ሰው መሆን አለበት ብለው ስላሰቡ ነው። በመጽሐፍቶቻቸውም ደግሞ የተለያየ ነገር ስለሚያነቡ እሱንም ፋይንድ አውት ማድረግ ይፈልጋሉና እዚህ ላይ ቀጥታ አንተ ማን ነህ ሲሉት ብዙ ነገር ማለት ይችል ነበር። የመጡት ካህናቶች ናቸው፣ ሌዋውያኖች ናቸው። እሱም ራሱ ካህን ነው፣ የሌዊ ዘር ነው፣ ነቢይ ነው። እኔ ነቢይ ነኝ፣ እኔ ካህን ነኝ ብሎ መጀመሪያ መመለስ ይችል ነበር። ለምን አንተ ማን ነህ ሲባል አንድ አገልጋይ መጀመሪያ የሚናገረው ማንነቱን ነው። አንተ ማን ነህ? አሁን ለምሳሌ አንድ አገልጋይ የሆነ ቦታ እያገለገለ አንተ ማን ነህ ተብሎ ቢጠየቅ እኔ ፓስተር እንትና ነኝ፣ ወይ እኔ ነቢይ እንትና ነኝ፣ ወይ እኔ ወንጌላዊ እንትና ነኝ፣ ወይ እኔ አፖስትል እንትና ነኝ ብሎ ነው የሚናገረው እንጂ ማንነቱን ሲጠየቅ ወደ ማንነቱ ሳያተኩር መጀመሪያ ወደ ስራው ስራ ምንድነው ሲባል ነው እኔ ክርስቶስ አገልጋይ ነኝ። አንተ ማን ነህ ሲባል ደግሞ እኔ ፓስተር እንትና ነኝ ብሎ ነው የሚናገረው። እሱ ግን እንደዛ አይደለም ያለው። ምን አለ? አይሁድ አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው ይላል። መሰከረም ይልና አልካደም ይላል። እኔ ክርስቶስ አይደለሁም ብሎ መሰከረ። ክርስቶስ ነው ብለው እንደሚያስቡ ስለሚያውቅ ዮሐንስ መጀመሪያ ያንን ክሊር ማድረግ ነው የፈለገው። እኔ እንትና ነኝ የሚለውን ሳይሆን መጀመሪያ ምንድነው ሊል የፈለገው የነሱን ሐሳብ ስላወቀ እኔ ክርስቶስ አይደለሁም አለ። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነህን ብለው ጠየቁት ይላል። አይደለሁም አለ። ነብዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማን ለላኩን መልስ እንድንሰጥ ስለራስህ ምን ትላለህ አሉት። ዋው! አሁን እኮ ስለራስ ሲባል እኔ የካህን ልጅ ነኝ፣ እኔ ነብይ ነኝ ማለት ይችል ነበር። ኤልያስም በተባለው ላይ እኔ በኤልያስ መንፈስ የመጣው ነኝ ማለት ይችል ነበር። ግን እሱ ያደለም ምን አለ? እርሱም ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምጽ እኔ ነኝ አለ። ሃሌሉያ! ምን አለ? እኔ በምድረ በዳ የጌታን መንገድ አቅኑ ብሎ
የሚጮህ ድምጽ ነኝ አለ። ሃሌሉያ። እኔ የኔ ስም፣ የኔ ታይትል፣ የኔ ማንነት፣ የኔ አስተዳደግ፣ የኔ ህይወት ሳይሆን ቁም ነገሩ ማንነቱ ዋናው ነገር የመጣሁበት ተልኮዬ ነው። ዋናው የያዝኩት መልእክት ነው። መንገድ ጠራጊ ነኝ፣ እኔ ድምጽ ነኝ። ሃሌሉያ። የከበረው ገና ይመጣል፣ እኔ ድምጽ ነኝ አለ። ኢየሱስ ክርስቶስ ጌታ ነው። አሁን ምንድነው አንዳንድ ጊዜ ወገኖቼ ስለ ራሳችን ላይ ፎከስ ስናደርግ፣ አሁን አንድ ሰው ወደኔ መጥቶ ማነሽ አንቺ ሲለኝ እኔኮ በቃ ታይትሌን ተናግሬ እንዲህ ምስራቅ ነኝ እንዲህ ነው ማደርገው እንዲህ ሰዎች ወደኔ ላይ ፎከስ ያደርጋሉ። ዮሐንስ ግን በቀጥታ ሙሉ በሙሉ ፎከሳቸው እንዲሆን ያደረገው ማን ላይ ነው? ኢየሱስ ላይ ነው። የሚመጣው መሲህ ላይ ነው። ሃሌሉያ። የሚመጣው ላይ ነው። በማንም በምንም ዲስትራክት እንዲሆኑ አልፈለገም። እኔ መንገድ ጠራጊ ነኝ አለ። በቃ ሃሌሉያ። በቃ እኔ ድምጽ ነኝ። ዮሐንስ እኔ አገልጋይ ነኝ፣ ካህን ነኝ፣ ሌዋዊ ነኝ ማለት ይችል ነበር። የእግዚአብሔር ቃል እሱ ከማን ዘር እንደመጣ ይናገራል። ለምሳሌ የሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ምን ይላል መሰላችሁ? በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ዮሐንስ መጥምቁ ዮሐንስ የዘካርያስ ልጅ ነው። ዘካርያስ ምንድነው? ካህን ነው። እሺ ካህን ነበረ ይልና ሚስቱም ይልና ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሃሌሉያ። አሮን ማን ነው? ካህን ነው። በእናቱም በኤልሳቤጥ ዘር ካህን ነው፣ በአባቱም ዘር ካህን ነው። እና ካህን ነኝ እኔ ሌዋዊ ነኝ ማለት ይችል ነበረ፣ ግን አላለም። ኢየሱስ ጌታ ነው። ነብይም ነው እኔ እኮ ነብይ ነኝ ማለት ይችል ነበረ፣ ግን አላለም። ኢየሱስ ክርስቶስ ጌታ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 76 ምን ይላል? ደግሞ አንተ ሕፃን ሆይ የልዑል ነብይ ትባላለህ፣ መንገዱንም ልትጠርግ በጌታ ፊት ትሄዳለህና። ኢየሱስ ጌታ ነው። አያችሁ፣ የልዑል ነብይ ትባላለህ፣ መንገድ ጠራጊ ነው። ኢየሱስ ጌታ ነውና ምን ልላችሁ ፈልጌ ነው፣ ዮሐንስ እዚህ ላይ አንተ ማን ነህ ሲሉት እኔ ነብዩ እንትና ነኝ፣ እኔ ካህኑ እንትና ነኝ አላለም። ማለት መጥፎ ነው እያልኳቸው አይደለም፣ ግን እሱ ለምን አላለም? አያችሁ፣ በቃ ፎከሱ ምንድነው? እሱ ፎከሱ ምንድነው? ወደ መሲሁ ነው። ፎከሱ ምንድነው? ክርስቶስን ሻይን ማድረግ ነው። በቃ እኔ የጫማውን ጠፈር ልፈታ የማይገባኝ ይላል፣ ከኔ በኋላ የሚመጣ ከኔ እጅግ የላቀ ነው ይላልና በብዙ መንገድ ስታዩት ክርስቶስን ነው ግሎሪፋይ የሚያደርገው፣ ክርስቶስን ነው ወደፊት የሚያመጣው ራሱን ወደኋላ። እና ምንድነው እኛ ምንም አይነት ታይትል ቢሰጠን፣ ምንም አይነት ጸጋ ቢሰጠን አደ ኢንድ ኦፍ ዘ ዴይ ክርስቶስን ሻይን ለማድረግ ነው ወገኖቼ። መንፈስ ቅዱስ በእኛ ላይ ያለው፣ በእኛ ውስጥ ያለው፣ ከእኛ ጋር ያለው እኛን ለማድመቅ ሳይሆን ክርስቶስን ለማድመቅ ነው። ስማችንን፣ ታይትላችንን፣ ቸርቻችንን፣ የእኛን ሚኒስትሪ ለማድመቅ አይደለም። ሙሉ በሙሉ ጥሪያችን ክርስቶስን ማሳየት ነው። ጥሪያችን ሰዎችን ወደ ክርስቶስ መሳብ ነው። ጥሪያችን ሰዎችን ወደ ክርስቶስ መንገድ መምራት ነው ወገኖቼ። ኢየሱስ ጌታ ነው። ዮሐንስ ሂሶ ሃምብል፣ ክብር ለጌታ ይሁን። አንተ ኤልያስ ነህ አሉት። አይደለሁም አለ። ግን እሱ በኤልያስ መንፈስ የሚመጣ ነው። እግዚአብሔር ቃል ይናገራል። እሱንም ላንብብላችሁ። ሃሌሉያ። ሚልኪያስ 4:5 እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩን ኤልያስን እልክላችኋለሁ ይላል። የእግዚአብሔር ቃል ይሄን ይላል። አሁን እነሱ ያነባሉ፣ የብሉይ ኪዳን መጽሐፍቶችን ስለሚያነቡ ይመረምራሉ። አንዳንዶቹ ቃልን ያውቃሉ እና ኤልያስ እንዳልሞተ ደግሞ ያውቃሉ። ኤልያስ በሰረገላ እንደሄደ እንደተነጠቀ እንጂ እንዳልሞተ ያውቃሉና ቃሉም ደግሞ ኤልያስን እልክላችኋለሁ ስለሚል እና ለዛ ነው ኤልያስ ነው ወይ ያሉት። ቃል ያነባሉ ያውቃሉ እና ኤልያስ ነህ አሉት። በቃ እንዳልሞተ ስለሚያውቁ ይመጣልም የሚል ቃል ስላለ ይሄን ተናገሩ። ግን የእግዚአብሔር ቃል ሲናገር ኤልያስ ሲል ኤልያስን ሳይሆን በኤልያስ መንፈስ መጥምቁ ዮሐንስን እንደሚያስነሳው ደግሞ ሌላ ቦታ ላንብብላችሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 17 ምን ይለናል? እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። በኤልያስ መንፈስና ኃይል በፊቱ ይሄዳል። ኢየሱስ ጌታ ነው። ሃሌሉያ። ይሄ ማን ነው? መጥምቁ ዮሐንስ ነው። በኤልያስ መንፈስና ኃይል በፊቱ ይሄዳል። በማን ፊት? በክርስቶስ ፊት ጠርጎ አሰናድቶ ለክርስቶስ መንገድ ይከፍታል ማለት ነው። አያችሁ፣ በኤልያስ መንፈስና ኃይል ነው
መጥምቁ ዮሐንስ የመጣውና እሱ ይሄን ሁሉ ማለት ይችል ነበር። ከዛ ኤልያስ ነህን ብለው ጠየቁት፣ አይደለሁም አለ። ነብዩ ነህን ብለው ደግሞ ጠየቁት፣ አይደለሁም አለ። ኢየሱስ ጌታ ነው። ለምንድነው ነብዩ ነህ ያሉት? አሁንም ደግሞ የብሉይ ኪዳን መጽሐፍቶችን ያነባሉና የብሉይ ኪዳን መጽሐፍ ደግሞ ስለ ክርስቶስ መምጣት እንደሚመጣ ሙሴ ተናግሯል። እንደኔ ያለ ነብይ ያስነሳላችኋል ብሎ የተናገረበት ቦታ አለ እና ይሄንንም ቃል ላንብብላችሁ ዛሬ ሬፈረንስ እየሰጣችሁ ስላለ በዚሁ ልንገራችሁ። ዘዳግም ምዕራፍ 18 ቁጥር 15 እና 16 አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምጽ ደግሞ አልሰማ ይህችን ታላቅ እሳት ደግሞ አለይ ብለህ እንደ ለመንኸው ሁሉ አምላክ እግዚአብሔር ካንተ መካከል ከወንድሞቼ እንደኔ ያለ ነብይ ያስነሳልሃል፣ እርሱንም ታደምጣለህ ይላል። ኢየሱስ ጌታ ነውና እነሱ ስለሚያነቡ ቃል ስለሚያውቁ ታሪክ ስለ ክርስቶስ ያውቃሉ እንደሚመጣ ስለ ኤልያስ እንደሚመጣ አንብበዋል። ነብዩም እንደሚመጣ ያውቃሉና ይሄንን ነው የጠየቁትና ኤልያስ ሐሳባቸውን በደንብ ስለሚያውቅ አይደለሁም አላቸው። ነገር ግን ነብይ ነኝ ማለት ይችል ነበረ። ነገር ግን በኤልያስ መንፈስ የመጣው ነኝ ማለት ይችል ነበረ። ነገር ግን እኔ ካህን ነኝ ማለት ይችል ነበረ። በብዙ ነገር ማለት ይችል ነበረ። ግን እሱ ምንድነው ሃይላይት ማድረግ የፈለገው መሲሁን ነው፣ የሚመጣውን ክርስቶስን ነው። በቃ እኔ ድምጽ ነኝ፣ መንገድ ጠራጊ ነኝ አለ። በቃ ከዚህ የበለጥኩ ነገር አይደለሁም፣ ኃያሉ ይመጣል አለ። ኢየሱስ ክርስቶስ ጌታ ነው። ሀምብልነት ለኔም ለናንተም ወገኖች እግዚአብሔር ያድርግልን፣ ሀምብል ያድርገን። በእውነት እኛ ራሳችን የምናሳይ ማንነታችን የምናሳይ ሚኒስትሪያችንን የምናሳይ የሆነ ነገራችን የምናሳይ ስማችንን 10 ጊዜ እኔ እንትና እያልኩኝ የምንጠራ ሳንሆን ወገኖቼ በእውነት ክርስቶስን የምናሳይ ያድርገን፣ ሀምብል ያድርገን፣ ስራችን ይግለጠን። በእውነት ኢየሱስ እንዳለ በፍሬያቸው ታውቋቸዋላችሁ እንዳለ በፍሬያችን ሰዎች ይለዩን ይወቁን። እኛ ስለራሳችን እንዲህ ባንል ብዙ በጣም መልካም ነው። እግዚአብሔር ይርዳን። በእውነት ኢየሱስ ጌታ ነው። እርሱም ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምጽ እኔ ነኝ አለ። በቃ ከዛስ የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ። አያችሁ፣ አሁንም ዮሐንስ መልሱ ወዴት ነው? አይ እኔ እኮ እንዲህ ነኝ አሁንም አላለም። ምንድነው ያለው? ዮሐንስ መልሶ እኔ በውሃ አጠምቃችኋለሁ። አያችሁ፣ የሚያወራው አሁንም ስለ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ዮሐንስ መልሶ እኔ በውሃ አጠምቃችኋለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፈር እፈታ ዘንድ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። አይገርምም? በቃ it's not about me, it's not about my ministry, it's not about my position. ዋናው ቁም ነገሩ ፎከስ ማድረግ ያለባችሁ ወደሚመጣው ነው አላቸው። ሃሌሉያ። እኔ የጫማውን ጠፈር ልፈታ የማይገባኝ ከኔ የበለጠው የበረታው በመካከላችሁ አላላቸው። ዮሐንስም መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። ዮሐንስ መልሶ እኔ በውሃ አጠምቃችኋለሁ። አያችሁ፣ በቃ ቁም ነገሩ የኔ ነገር አይደለም፣ እኔ የውሃ አጥማቂ ነኝ፣ እሱ አይገርማችሁ። ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፈር ልፈታ የማይገባኝ። አይገርማችሁ? እነሱ ትልቅ ነብይ መስሏቸዋል፣ ካህን መስሏቸዋልም ነውም ብለው ገምተዋል። ግን ራሱን አዋረደ። በቃ ራሱን አቃለለ። ምን ያክል የክርስቶስን አገልግሎት ከፍ ለማድረግ የክርስቶስን ማንነት ከፍ ለማድረግ ራሱን አዋረደ። በቃ እኔም ማጠምቀው በውሃ ነው አለ። በቃ በመንፈስ ቅዱስ በእሳትም የሚያጠምቅ ይመጣል። የጫማውን ጠፈር እኔ ፈታ ዘንድ የማይገባኝ ከኔ በኋላ የሚበረታ ይመጣል። ይገርማል። ሲምፕል ኩዌስችን እኮ ነበር እነሱ የጠየቁት። ምን አንተ ማነህ? ያ እዛው ነበር የሚያልቀው። እሱ ግን ኪንግደሙን የክርስቶስን ኪንግደም የሚመጣውን መሲህ ለማሳየት ሰዎችን ልብ ለማዘጋጀት አሁንም እንደገና ራሱን ዝቅ አድርጎ
በእውነት ክርስቶስን ከፍ ያደረገ በሱ አገልግሎት የክርስቶስ አገልግሎት እንዳይሸፈን እንዳይደበቅ ራሱን ዝቅ አድርጎ ሀምብል አድርጎ እስከ መጨረሻ ክርስቶስን ነው ያሳየው። ክብር ለመንፈስ ቅዱስ ይሁን። ይሄ ለኔ ይሁንልኝ በዘመኔ ይሄን እግዚአብሔር ያድርግልኝ። በእውነት እግዚአብሔር ይርዳኝ። ራሴን ዝቅ አድርጌ የራሱን ስራ ብቻ የምሰራበት እሱን ብቻ የማሳይበት ለእህቶቼ ለወንድሞቼ ይሄ ይሁን በኢየሱስ ስም ሃሌሉያ። የጫማውን ጠፈር ፈታ ዘንድ አለ። በቃ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው። ከኔ ይልቅ እኔ አልከብርም አለ። ምከብር እኔ አይደለሁም፣ ከኔ ይልቅ የሚከብር እሱ ነው። በቃ እኔ ድምጽ ነኝ፣ መንገድ ጠራጊ ነኝ፣ በውሃ አጠምቃለሁ፣ እሱ ግን ከኔ ይበረታል። ኢየሱስ ክርስቶስ ጌታ ነው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። ኢየሱስ ጌታ ነው። እና ዛሬ እዚህ ላይ ነው መጨረሰው፣ አላበዛባችሁም። እንግዲህ የዛሬው ዲስከሳችን ምን ላይ ነው ፎከስ ያደረገው? የዮሐንስ ማነ ተብሎ በተጠየቀበት ሰዓት ስለራሱ ስም፣ ስለራሱ ታይትል፣ ስለራሱ አገልግሎት፣ ስለራሱ ፋሚሊ፣ ስለራሱ አመጣጥ ሳይሆን ፎከሱ ወደ ክርስቶስ ቶሎ ብሎ ክርስቶስን መግለጥ ድምጽ ነኝ ብሎ ራሱን ሞር ዝቅ አድርጎ ለምንድን ነው ራሱን ዝቅ ያደረገው? የሚመጣውን ከፍ ለማድረግ ነው። ሃሌሉያ። ታዲያ ለምን ታጠምቃለህ ሲባል አይ እኔ ተጠርቻለሁ ከልጅነቴ ጀምሮ የተለየውን ነኝ አላለም። ይቻል ነበር ማለት ግን አሁንም ራሱን ካወራ የራሱን ነገር ከፍ እንዳይልበት የሚመጣው ግን የላቀ መሆኑን እኔ በውሃ ጠምቃለሁ በእሳት የሚያጠምቅ ሃሌሉያ የጫማውን ጠፈር ፈታ ዘንድ የማይገባኝ እሱ ይመጣል ከኔ ይልቅ የከበረ እሱ ነው የከበረው እሱ ነው አለ። ኢየሱስ ያድናልና ክብር ለጌታ ይሁን ወገኖቼ። ኢየሱስ ክርስቶስ ጌታ ነው። አሁንም በዚህ ዘመን ያለን አገልጋዮች በኢየሱስ ክርስቶስም ኢዳዝም ማተር ስም ቢኖረን ታይትል ቢኖረን ትልቅ ሜጋ ቸርች ቢኖረን ምንም ቢኖረን ይሄን ሁሉ ያደረገው የእግዚአብሔር መንፈስ ነው ወገኖቼ። ስለዚህ አደራላችኋለሁ ወደ ራሳችሁ ሰውን አትምሩ። ለምን? በጣም ብዙዎች እየመራችሁ ስላላችሁ ነው። በጣም ብዙዎች እየተሳሳታችሁ ሰውንም እያሳሳታችሁ አላችሁ። እባካችሁ እግዚአብሔር የጠራንኛ መሲሁን ለማሳየት ነው፣ ክርስቶስን ለማሳየት ነው፣ ወደ ጌታ ሰዎችን ለማምጣት ነው፣ ወደ ኪንግደሙ ለማምጣት ነው ወገኖቼ። ሰዎቹን የኛ ፎሎወር ለማድረግ ሳይሆን የክርስቶስ ፎሎወሮች ለማድረግ ነው ወገኖቼ። እንደዚህ አይነት ጨካኝ አገልጋዮች እንሆን በጌታ በኢየሱስም። ይሄ ያገኘን ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር አባት ሆይ እናመሰግንሃለን። ስለ ቅዱሱ ቃልህ እናመሰግንሃለን። ቃልህ አንተ ራስህ ስለሆንክ እናመሰግንሃለን። ዛሬ በቃልህ ስለተናገርከ እናመሰግንሃለን። እኛ ዝቅ ልንል አንተ ከፍ ልትል ይገባሃል ጌታ ሆይ። ይሄ በእያንዳንዳችን ላይ ይሄ ሂዩሚሊቲ በእያንዳንዳችን ላይ ይምጣ። ይሄ እግዚአብሔር ሆይ ራሳችንን ዝቅ እንድናደርግ እግዚአብሔር አንተን ከፍ እንድናደርግ በኢየሱስ ስም እርዳን አባት ሆይ። ስማችንን ፈላጊ እንዳንሆን፣ ዝናችንን ፈላጊ እንዳንሆን፣ የሆነ ነገር ፈላጊ እንዳንሆን፣ ነገር ግን እግዚአብሔር አንተን ከፍ አድርጎ ማሳየት አንተን ማላቅ ብቻ እንዲሆን በኢየሱስ ስም እግዚአብሔር ሆይ ካንተ የተቀበልነው ጸጋችን ካንተ የተቀበልነው ቅባታችን እግዚአብሔር ሆይ ካንተ የተቀበልነው አገልግሎታችን ካንተ እንዳይበልጥብን እግዚአብሔር ሆይ ካንተ ነገር እንዳይበልጥብን ጌታ ሆይ በኢየሱስ ስም ሁሉ ጊዜ ራሳችንን ዝቅ አድርገን አንተን ከፍ እንድናደርግ በዘመናችን ሁሉ እርዳን። ይሄ ሂዩሚሊቲ ስፒሪት ይምጣ። ሃሌሉያ ጌታ ሆይ እናመሰግንሃለን። ዛሬ ለሚሰሙት ሁሉ ያንተ ሰላም፣ ጸጋ፣ ፍቅር፣ ኃይል ይብዛላቸው በኢየሱስም። ቃልህን ግለጥልን በናዝሬቱ በኢየሱስም አሜን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የእግዚአብሔር ሰላም፣ ጸጋ፣ ፍቅር ይብዛላችሁ። በሌላ ፕሮግራም እስከምንገናኝ ደህና ሁኑ። ሻሎም